አያላን ሀገራትን ለደም አፋሳሽ ውጤት የዳረገው የአሜሪካ እስራኤል ኢራን ጦርነት ከሰው ሕይወት ባለፈ ለከፍተኛ ሀገራዊና ዓለም አቀፋዊ የኢኮኖሚ ቀውስ እየዳረገ ነው። ይህ የመካከለኛው ምስራቅን ለከፍተኛ ውጥረት የዳረገው ውጊያም በተለይም በነዳጅ ምርት ላይ ከፍተኛ ጭማሪ እንዲስተዋል ማድረጉን አልጀዚራ ዘግቧል። የብረንት ድፍድፍ ነዳጅ እስከ 9 በመቶ ጭማሪ ተስተውሎበታልም ብሏል ዘገባው። የአሜሪካ እስራኤልና ኢራን ውጊያ ተጠናክሮ መቀጠሉን ተከትሎም ቴህራን የአሜሪካን የጦር ሰፈሮች ባሉባቸው የመካከለኛው ምስራቅና የባህረ ሰላጤው ሀገራት ላይ በወሰደቻቸው አጸፋዊ እርምጃዎች የነዳጅ አቅርቦት መስተጓጎሉንና የስቶክ ወይም አክሲዮን ገበያ መስተጓጎሉን ነው መረጃዎች የሚያሳዩት። ባለፈው አርብ $72.8 በበርሜል ሲሸጥ የነበረው ነዳጅ ከሁለት ቀናት በኋላ ሰኞ ዕለት $79.4 መሸጡም ታውቋል። በአሜሪካ የሚመረተው ዌስት ቴክሳስ ኢንተርሚዲየት የተሰኘው የነዳጅ ምርት ደግሞ በበርሜል ከ$67 ወደ $72 ከፍ ብሏል ሲል አልጀዚራ በገጹ አስፍሯል። ሬውተርስ ደግሞ ይህንን ቁጥር ብረንት ድፍድፍ ነዳጅ ከአንድ ዓመት ከሁለት ወራት በኋላ ከፍተኛ ሆኖ ሲመዘገብ በበርሜል $82 በላይ ደርሷልም ብሏል። በ3 ቀናት ውስጥ $10 ጭማሪ እንደማለት ነው። የሀያላኑ ሀገራት እርምጃ ተጠናክሮ መቀጠልና የቴህራን በአጎራባች ነዳጅ አምራች ሀገራት ላይ የምትወስደው እርምጃ መጠናከር የሀገራቱን የምርት አቅርቦት እንዲሁም ከሀገራቱ ነዳጅ የሚገዙ ሀገራትን ለከፋ ችግር እንደሚዳርግ እየተገለጸ ነው። በተለይም በተባበሩት አረብ ኤምሬቶችና በኢራን መካከል የሚገኘው የሆርሙዝ የባህር ወሽመጥ በኢራን ክልከላ ሙሉ በሙሉ ሊዘጋ ይችላል የሚል ስጋትም ደቅኗል። የዓለም 1/5ኛው የነዳጅ መተላለፊያ መስመር እንደሆነ የሚነገርለት ይህ የውሃ አካል በተለይም ከሳዑዲ አረቢያ፣ ኩዌት፣ ኢራቅ፣ ካታር፣ ባህሬንና የተባበሩት አረብ ኤምሬቶች እንዲሁም ከኢራን የሚመጣ ነዳጅ ወደ ዓለም ገበያ ይተላለፍበታል። በአሁኑ ወቅት ከፍተኛ ውጥረት ከተጋረጠባቸው የዓለም የንግድ መስመሮች ዋነኛ የሆርሙዝ ወሽመጥ ሆኗል። እንደ ሬውተርስ መረጃ ከሆነ በሆርሙዝ በኩል በቀን እስከ 15 ሚሊዮን በርሜል ነዳጅ ይተላለፋል። ከኢራን አቅርቦት መቋረጥና በአካባቢው ያለውን ውጥረት ተከትሎም የነዳጅ አምራች ሀገራት ህብረት የሆነው ኦፔክ አባል ሀገራት የማምረት አቅማቸውን ለማሳደግ ስምምነት ላይ ስለመድረሳቸው ነው የተሰማው። የነዳጅ ምርታቸውን እያሳደጉ ያሉ ሀገራትም ሩሲያ፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤምሬቶች፣ ካዛኪስታን፣ አልጄሪያ እና ኦማን ናቸው ተብሏል። በጃፓን በቻይና እና በሌሎችም ሀገራት ያሉ የስቶክ ገበያ ማሽቆልቆል ማሳየቱ ነው የተሰማው። የጃፓኑ ኒኬይ በተሰኘው የስቶክ አክሲዮን ገበያ አመላካች በ1.3 በመቶ ዝቅ ማለቱም ታውቋል። በአውስትራሊያ እና በሌሎችም ሀገራት ውጤቱ ተመሳሳይ ነው። ቻይና ምናልባትም ከሩሲያ የምታስገባውን ነዳጅ መጠን በማሳደግ ካላት ተቀማጭ ነዳጅ ክምችት አንጻር ጫናውን መቋቋም እንደምትችልም ተነግሯል። እንደ ኩዌት እና የተባበሩት አረብ ኤምሬቶች ያሉ ሀገራት የስቶክ ገበያቸውን መዝጋታቸውንም ይፋ አድርገዋል። በአውሮፓ ያሉ የስቶክ ገበያዎችም እየቀነሱ መጥተዋል ሲል አልጀዚራ ኢሮስቶክ እና ዳክስ የተሰኙትን የስቶክ ገበያዎች በመጥቀስ አስነብቧል። በአንጻሩ የቦንድ ገበያው አዋጭ ስለመሆኑና ኩባንያዎችም የቦንድ ግዥን እንደ ዋነኛ የኢንቨስትመንት አማራጭ እንደሚወስዱት ነው የተጠቀሰው። በዚህም በአሁኑ ወቅት የዶላር የምንዛሬ ተመን ከተለያዩ ሀገራት የመገበያያ ገንዘቦች አንጻር አሻቅቧል። ለአብነትም የዩሮ ከዶላር አንጻር ያለው ንጽጽር በ0.7 በመቶ የቀነሰ ሲሆን የጃፓኑ የን ደግሞ ከዶላር ያለው ምንዛሬ በ0.2 በመቶ፣ ፓውንድ በ0.8 በመቶ ሲያሽቆለቁል ካለፈው ታህሳስ ወር ወዲህ ዝቅተኛው ሆኗል ማለት ነው። የሌሎች ሀገራት ገንዘቦች የምንዛሬ ተመንም ከዚሁ ጋር በተያያዘ ከፍተኛ ቀውስ አጋጥሟቸዋል። ሀገራቱ በተለይም የኃይል አቅርቦታቸውን ከውጭ መግዛት የሚያሟሉ ከሆነ ለዚህ ችግር ያላቸው ተጋላጭነት ከፍ እንደሚል ነው ባለሙያዎች እየጠቀሱ ያሉት። በዚህ ሂደት ዩናይትድ ስቴትስ ከፍተኛ ተጠቃሚ ስለመሆኗን ነው ሮይተርስ ያተተው። የቦንድ ሽያጭ ሲደራ የዶላር ምንዛሬ ተመንም እየጨመረ ነው። በዚህ ሂደት የሸቀጦች ዋጋ ሊነር እንደሚችል ያስጠነቀቀው ዘ ጋርዲያን ሲሆን ነዳጅ ጫኝም ሆነ ሌሎች ሸቀጦችን የሚያጓጉዙ መርከቦች ተለዋጭ የባህር መስመሮችን መጠቀማቸው ለተራዘመ ጉዞ መጋለጥ፣ ላላስፈላጊ የማርታይም ኢንሹራንስ ዋጋ መናርና እርግጠኛ ለመሆን በውጭና ገቢ ንግዱ ያንዣበቡ አደጋዎች ናቸውም ብሏል። ጦርነቱ የሚራዘም ከሆነ በኢኮኖሚው እድገት ላይ የከፋ ተጽዕኖ ሊፈጥር እንደሚችልም የሸቀጦች ዋጋ እንደሚኖርም ይጠበቃል። እንደተባበሩት አረብ ኤምሬቶችና ሌሎች የባህረ ሰላጤው ሀገራት በተከሰተው የኢራን ድብደባ የተፈጠረውን የጎብኚዎች ስጋት ወደ ነበረበት ለመመለስ ተጨማሪ ስራ እንደሚፈልግና በቱሪዝም ላይ ለተመሰረተው የመካከለኛው ምስራቅ ኢኮኖሚም የራስ ምታት ነው ተብሏል። ይሁንና
ይሁን እንጂ ዩናይትድ ስቴትስ በጦርነቱ ውስጥ ብትሆንም ከምትተኩሳቸው የጦር መሳሪያዎችና በኢራን ከተመቱት የጦር መሰረቶች ውጪ የኃይል አቅራቢ ሀገር በመሆኗ ተጠቃሚ እንደምትሆንና የመገበያያ ገንዘቧን በማሻቀቡ በቦንድ ሽያጭ ከፍ በማለቱ በኢኮኖሚው እንቅስቃሴ ተጠቃሚ ስለመሆኗ ነው ዘገባዎች የሚያመለክቱት። በአንጻሩ የኢራንና የእስራኤል ኢኮኖሚ በእጅጉ ለድቀት እንደሚዳረግ ነው የተገለጸው። የጦርነቱ ዳፋ በተለይም ለቀጠናው ቅርብ ለሆነው የምስራቅ አፍሪካና ሌሎች የእስያና አፍሪካ ሀገራት ችግሩ ሰፊ እንደሚሆን ይጠበቃል። እንደ ኬንያ፣ ደቡብ አፍሪካ፣ ናይጄሪያ፣ ኡጋንዳ፣ ኢትዮጵያና ሌሎችም ከመካከለኛው ምስራቅ ጋር ቅርበትና ከፍተኛ ኢኮኖሚያዊና ማህበራዊ ትስስር ያላቸው ሀገራት በችግሩ መፈጠን ምክንያት ጉዳት አጋጥሟቸዋል። አየር መንገዶች ወደ በርካታ ሀገራትና ከተሞች የነበራቸውን በረራ የሰረዙ ሲሆን ይህ ደግሞ ለተጨማሪ ወጪና ረጅም የጉዞ መስመሮችን ለመጠቀም ተገደዋል። ይህ ደግሞ ከአውሮፕላን ነዳጅ ጀምሮ ለበርካታ ኢኮኖሚያዊ ኪሳራ ዳርጓል። በዓለም አቀፍ ደረጃ ከ19,000 በላይ በረራዎች መሰረዛቸውን የገለጸው ዘአፍሪካን ሚረር ድረገጽ ደቡብ አፍሪካ ብቻ ከ14 በላይ በረራዎችን ስለመሰረዙ አስፍሯል። የተባበሩት አረብ ኤምሬቶች ወደ ዱባይ በረራ እንዳይደረግ እገዳ ላይ ቆይታለች። ኳታርም በተመሳሳይ የአየር ክልሏ ዝግ ነው። በችግሩ ሳቢያ አየር ላይ ተሳፋሪዎችን ይዘው የነበሩና ለበረራ የተዘጋጁ የባህረ ሰላጤውን ሀገራት ማቋረጥ የነበረባቸው ከ145 በላይ አውሮፕላኖች አቅጣጫቸውን ወደ ግሪክ አቴንስ፣ ተርኪዬ ኢስታንቡል፣ ሮም እና ወደ ሌሎች ከተሞች አድርገዋል። በዱሃና በአቡዳቢ አውሮፕላን ማረፊያዎችም በርካቶች በተለይም አፍሪካውያን ተጓዦች ሲጉላሉ ተስተውሏል። ከሰሃራ በታች ባሉ ሀገራት በተለይም ከብድር አቅርቦት ጋር በተያያዘ እንዲሁም የነዳጅ እንዲሁም የማዳበሪያና ሌሎች ምርቶች በባህረ ሰላጤው ሀገራት በኩል ለሚያስገቡ ሀገራት እንቅፋት እንደሚሆን ነው ዘአፍሪካን ሚረር ያብራራው። በዚህም ደቡብ አፍሪካ፣ ኬንያ፣ ኢትዮጵያ፣ ዛምቢያ፣ ጋናና ናይጄሪያ ችግር ሊያጋጥማቸው እንደሚችል አትቷል። ድብደባ እንደደረሰበት የሚነገርለት የሳውዲ አረቢያው ነዳጅ አምራችና አቅራቢው ሳውዲ አራምኮ ኩባንያም ከሆርሙዝ ወሽመጥ ውጪ ነዳጅን ለዓለም ገበያ የሚያቀርብበትን አማራጭ እያጤነ ነው ሲል አልአረቢያ በእንግሊዝኛው ገጽ ጽፏል። ይህም የማስተላለፊያ መስመሮችን በመጠቀም በምዕራብ ቀይ ባህር መስመር በኩል ለማድረስ እየጣረ ነው ሲል አትቷል። ምናልባትም የነዳጅ ገዢ ለሆኑ ሀገራት እፎይታ ሊሆን እንደሚችል ነው የተጠቆመው። በሌላ በኩል የወርቅና ብር ዋጋም ዝቅ ስለማለቱ ነው የተሰማው። በጦርነቱ ሳቢያ የወርቅና ብር ሽያጭ ማሽቆልቆል ምናልባት ጥሬ ወርቅና ብር ወደ ገበያ ለሚያቀርቡ ሀገራት የራስ ምታት ሊሆን ይችላል ነው የተባለው። የጦርነቱ ባጭሩ የማይቋጭ ከሆነ ችግሩ የከፋ እንደሚሆን ሬውተርስ የዘርፉን ባለሙያዎች ጠቅሶ ነው ያሰፈረው። ያም ሆነ ይህ የመካከለኛው ምስራቅ ጦርነት ባጭሩ የማይቋጭ ከሆነና የሚራዘም ከሆነ ከአካባቢው ሀገራት ከፍተኛ የንግድና ትስስር ልውውጥ ያላቸው ሀገራት ለከፋ የኢኮኖሚ የሸቀጦች ዋጋ ንረት፣ የፋይናንስ እጥረት እንዲሁም የኃይል አቅርቦት ችግር እንደሚዳረጉ የኢኮኖሚ ተንታኞች እያስጠነቀቁ ነው። ሰላም።